እግዚአብሔር ይቀይራል። ማን ይቀይራል? ሰው አይለወጥም አትበሉ። የሚለውጥ ማን ነው? አንተ ተቀይረ ያ ሰው በልጦ እንዳይሄድ። አንቺ ከሱ በታች ሆነሽ ከሱ ካንቺ በላይ እዚህ ከተማ ብዙ ጉድ እናውቃለን። አንተ ለማኝ አንተን ብሎ ወንድ ተብሎ ተረግሞ እግዚአብሔር ዛሬ እንጀራ መጋቢ ያደረገው ብዙ ወንድ እናውቃለን። አንቺን ብሎ ሴት ብሎ ረግጦ ሄዶ ቤተ መንግስት የምትኖር ሴት እናውቃለን። ሰው አትክፉ ወገኖቼ። ለተገፋ ማን ስላለ የተገፋን ማን ስለሚወድ? እግዚአብሔር የተሰበረ መንፈስ ይወዳል። የተገፋን ሰው ይወዳል። ዘመድ ያጣን እናት አባት የጣሉትን ልጅ ተቀብሎ ማሳደግ ይችልበታል። ክብር ምስጋና ለስሙ ይሁን። ብዙ እኮ ያለ እናት ያለ አባት ያደገ ሰው እናውቃለን። ብቸኝነት ሳይሰማው ባይተዋርነት ሳይሰማው እግዚአብሔር ያሳደገው ብዙ ሰው እናውቃለን። ማን ያሳደገው? ወገኖቼ፣ ስለዚህ በተቻላችሁ መጠን አይቀየርም አትቀየርም ብላችሁ አትናቁ። የሚቀይረው ማን ነው? አንተ ባትችል እግዚአብሔር ይችላል። ሚስት መቀየር ካቃታት ፍርድ ቤት ሄደ ከመፍታት በፊት ለእግዚአብሔር ሰጥቻለሁ በል። ጫት የሚቀምስ ልጅ ካለ ሱሰኛ ሲጃራ የሚያጨስ ልጅ ካለ ለእግዚአብሔር ሰጥቻለሁ በል። አንተ ከጨረስክ እግዚአብሔር ስራ መስራት ይጀምራል። ማን ስራ መስራት ይጀምራል? ረጅም ዓመት ስራ ሰርታችሁ ህይወታችሁ ላይ ምንም ለውጥ የሌለ ሰዎች አትቸኩሉ። በአንድ ቀን ሀብታም መሆን ነፍስም ትጠፋለች። በአንድ ቀን ቀስ ብላችሁ ደጉ። እግዚአብሔር ብቻ ጤና ይስጥ፣ ሰላም ይስጥ። ማታ ገብተ በሰላም ተኛ፣ በሰላም ተነስ። የሰው ፍቅር ይስጥ። ሀብታም መሆን ግዴታ ነው። የዕለት ጉርሴን ከሰጠኸኝ ተመስገን በል። አንዳንድ ሰው እሱ እኮ አልተለወጠም ዘመዶቻችን እዚህ ደርሰው እንዳትይ፣ የግድ እዛ መሰቀል አለበት፣ ማጭበርበር አለበት፣ ጉቦ መብላት አለበት፣ ሌባ መሆን አለበት። እነሱን ካልሆነ አንቺ ትፈችዋለሽ። ባሎቻችሁን የምታወዳድሩ ሰዎች ሀብታም መሆን አይጠበቅበትም። ልጆቹን ያሳድግበት፣ በቃ ሰላም ተመስገን ብሎ። ሀብታም መሆን ግዴታ አይደለም። አካውንታችሁ ላይ ገንዘብ የምትሰበስቡ ሰዎች የታመምኩ ቀን እግዚአብሔር ምስክሬ ነው፣ ያቺ ብር የምትወጣው በሆስፒታል በዚህ በኩል ተቀደ። ሰው መጥፎ ነው። ለበሽታ የታመምኩ ገንዘብ አታስቀምጡ ማለት አይደለም። ለበሽታ ተብሎ ገንዘብ አይቀመጥ። እንዴት በሽታ ራስ ላይ ትጠራለህ? እግዚአብሔር አለ፣ እኔ ጤነኛ ነኝ። ከታመምኩ ምን ሆናለሁ? እግዚአብሔር እንዳለ ሆናለሁ፣ ድናለሁ እንጂ ሰው እንዴት ለበሽታ ብሎ ገንዘብ ያስቀምጣል? አካውንታቸው ላይ አንዳንድ ሰዎች ለጥንቃቄ ይሉና 5 ሚሊዮን ብር ያወጣሉ። አደጋ ደርሶ መኪናቸው ገደል ገብቶ 5 ሚሊዮን ብር ያወጣሉ። የዕለት ጉርሴን የዓመት ልብሴን ስጠኝ በለው እግዚአብሔርን። ከዛ በኋላ አካውንት ላይ ተቀማጭ ገንዘብ ካሌለ አልኖርም እንዳትል።